የጨዋታ ቀን ነው። የዋንጫው ባለቤት አርሰናል ዛሬ ምሽት 5 ሰዓት ከብሬንፎርድ ከች ይላል። ጉዳት መጣ፣ ቋጣሪ መጣ፣ ምንም አያመጣ። አንተ ይህን ቪዲዮ የምታየው ልጅ በጀግንነት ኮሜንት ላይ ውጤትህን ትገምትልኛለህ ማለት ነው። እኔ 3-0 እንሰጠዋለን ብያለሁ። ያንተን ኮሜንት ላይ ጠብቀ ቋጣሪያንስ እስከ 7 ሰዓት አስመሽተን እናስቀይማቸዋለን ማለት ነው። መልካም ቀን ፋሚሊ፣ ይመቻችሁ። የጨዋታ ቀን ይላል። እስቲ እቺን ያዝልኝ ወንድሜ። የውዱና የእንቁ የአንበሳው ቤተሰብ የመድፈኛው ቤተሰቦች ይሄን ቪዲዮ ኮፒ ሊንክና ሼር ያደረጋችሁ ለ10 ለ15 ሰው አድርሱልኝ። ዛሬ የጨዋታ ቀን ነው። ትናንትና ሲቲና ቪላ አሸንፈዋል። ዛሬ የኛ ቀን ነው። ጋፓችንን ካላሰፋን ነገ ጸጸት ውስጥ ነው የምንወድቀው። የነጥብ ልዩነቱ ወደ 3 ጠቧል። ቤተሰቦች መቼ ዛሬ ይሸነፋል ብላችሁ የምትቋጥሩ ሰዎች አላችሁ። እንዳትለፉ፣ አትልፉ። 7 ሰዓት ሌሊት ነው። በሽተኛው ናችሁ። ጉዱ ከምትሆኑ አረፋችሁ ብትተኙ ነው የሚሻላችሁ። ባይሆን ጠዋት ዜናውን ብትሰሙ አይሻልም? የብስራቱን ምድረ ቋቋቲያም ጭራሽ እኮ እንደው ገምቀዋል አለቃሉንሳ። እንግዲህ ለዚህ ውድ ክለብ 19 ክለቦች ለሚቋጠሩበት ለዚህ ጀግና ክለባችን ድል እንመኝለታለን። ቤቱን ፎሎ እያደረጋችሁ ኮፒ ሊንክ እና ሼር ሪፖስት መደረጉም እንዳይረሳ። ድል ለአርሰናል ኮሜንት ላይ ግምታችሁን አስቀምጡልን። ከጨዋታው በኋላ ብሬንትፎርድን ለጥጠናት ተመልሰን እንገናኛለን። ቴንክ ዩ። መሪ ስትሆኑ እኮ የሁሉንም ጨዋታ አይታችሁ የሁሉንም ሰው ውጤት አይታችሁ ነው ከዛ በኋላ እናንተ የምትጫወቱት። ፕሪሚየር ሊጉ ራሱ የነ ፊክቸር ሲያወጣው አርሰናል በቃ በዚህ ጊዜ መሪ መሆኑ ስለማይቀር በቃ የሁሉንም ጨዋታ እና የሁሉንም ውጤት አይቶ ከዛ ከብሬንትፎርድ ይጫወታል ብሎ ነው ሐሙስ ላይ ያደረገው። ለማንኛውም ዛሬ ምሽት 5 ሰዓት ላይ ብሬንትፎርድ ከአርሰናል የሚገናኝ ይሆናል። እንደምታውቁት የነጥብ ልዩነቱ ወደ 3 ዝቅ ብሏል። አስቶን ቪላም ሲቲን ትናንትና ማሸነፋቸውን አስመልክቶ እና ዛሬ አርሰናል ይህንን ጨዋታ የማሸነፍ ግዴታ ውስጥ ገብቷል ማለት ነው። የአርሰናል ማሸነፍ አይቀርም። ስለዚህ ያሸንፋል ብላችሁ ታስባላችሁ? በተጨማሪ ደግሞ ያው ማታ 5 ሰዓት ላይ በተመሳሳይ ሰዓት ማለት ነው አትሌቲኮ ከባርሴሎና የኮፓ ዴል ሬይ ሴሚፋይናል ወይም ደግሞ የግማሽ ፍጻሜ ጨዋታ የሚካሄድ ይሆናል። ሁለቱን ጨዋታዎች ማንም ያሸንፍ ይመስላችኋል? ለስንት ያልቃል? ግምታችሁን ኮሜንት ላይ አስቀምጡ። ለንደን ኢዝ ዋይት ገንገበት፣ ለንደን ኢዝ ብሉ ራፈር ብሉ፣ ለንደን ኢዝ ሬድ ሬድ። ሲቲ እንግዲህ ትናንትናውን ጨዋታ አሸንፈው እንደዚህ ቂጣችን ስር በ3 ነጥብ መጥቷል። እኛ ደግሞ ዛሬ በኩርኩም ብሬንትፎርድን ብለን ወደ 6 ነጥብ እንመለሳለን። አርሰናል አያርግበትና ይሄን ጨዋታ ነጥብ ከጣለ እንደዚህ ግማሽ ጺሜን እቆረጣለሁ እና እግር ኳስና ጸጉር ደግሞ እንደዚህ ኮኔክት እያደረጉ ነው እንደምታውቁት። ሰላም ጀምአው ብሬንፎርድን ከምንገጥምበት ወሳኝ የፕሪሚየር ሊግ ጨዋታ በፊት እጅግ አስደሳች መረጃዎች እየወጡ ይገኛሉ። እሱን እኔ ላካፍላችሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ ማዳረሳችሁን እንዳትረሱ። በተለይ ፎሎ ይደረግ በደንብ። ምንድነው ቀይ ምልክት ካለ እሱን እያጠፋችሁ ጀምአው ወደ መረጃው ሳቀናላችሁ። በዛሬ ጨዋታ ላይ እጅግ ማንጠብቃቸው 3 ተጫዋቾች እንግዲህ ከብሬንፎርድን ከሚገጥመው ቡድን ስብስብ ጋር በጋራ ወደዛው መጓዛቸውን ሰምቻለሁ። ከነሱ መካከል እንግዲህ ቅድሚያ የሚሰጠው ሊአንድሮ ትሮሳርድ ነው። ጨዋታውም ዝግጁ መሆኑን እንግዲህ ኢንስታግራም ገጹ ላይ አስታውቋል። ከዛ በተጨማሪ ስታርቦይ ቡካዮ ሳካ በዛሬ ስብስብ ውስጥ ተካታለች። አምበላችን ደግሞ ማርቲን ኦዲጋርድም አለው እያለ ይገኛል። ጀምአው 3ቱን እንግዲህ ከቡድኑ ጋር አብረው ተጉዟሉ። በጨዋታው ላይ ግን ይሰለፉ አይሰለፉ የሚለውን ውሳኔ እንግዲህ የአሰልጣኝ አርቴታ ይሆናል ማለት ነው። ጀምአው እንኳን ደስ አላችሁ። እንደነ ካይ ሃቨርት ያሉ ወሳኝ ተጫዋቾችን ባጣንበት በዚህ ሰዓት ላይ የእነዚህ ልጆች መመለስ እጅግ አስደሳች ነው። ጀምአው ሼር ኮፒ ሊንክ አድርጉ፣ ለጀምአው ይዳረስ። በሌላ መረጃ መመለስ ይሆናል። ይመቻችሁ። ዶክተሯ የመከረች እንዳትረሳ ምድረ ቋጣሪ። ዛሬ አርሰናል ብዙ ተጫዋች ተጎድቶበታል። ይህን ጨዋታ አይወጣው ምናምን ብለህ ማለት ነው። ዶክተሯን ስማ። ዛሬ የትኛውን ተጫዋች ቢጎዳብን እመነኝ ብሬንትፎርድን አንበርክከኑ በድል እንወጣለን። ማርክ ማይ ወርድ፣ አንበርክከኑ እንወጣለን። ብሬንትፎርድ ዛሬ ተዘጋጅ፣ ትበላለህ። 6 ነጥብ ይቀጥላል ማለት ነው። ምንም አያሰጋም። እሺ ዛሬ በቃ መጨረሻ ትልቅ የቋጠረው ቀን ነው። አቡዬ አለው በለኝ አንተ ነህ። በቃ አንድ ደግሞ የማንቼ ደጋፊ፣ ምንም የማንቼ ብቻ አይደለም የሁሉም ደጋፊ ማለት ነው። ዛሬ ቋጠረው አርሰናል ላይ ግድ ነው። በቃ ይቋጠርበታል። 3 ነጥብ ሆኖ በቃ ብሬንፎርድ ደግሞ የሆነ ውስጥ የሚነግር ነገር እኔ እንደ ዛሬ የሆነ ብሬንፎርድ የሆነ ነገር የሚያደርግ ያህል እየተሰማኝ ነው። ገብቷል። አርሰናል ወይ አቻ ሲያስወጣው ይታየኛል ወይ ሲያሸንፈው። ዛሬ በከባዱ ነው። እኔ እኮ ይገርመኛል። አርሰናል ሊጉን ዶሚኔት አድርጎ እያንዳንድሽን በሜዳሽ ከሜዳ ውጪ ከሜዳሽ በሜዳ ውጪ እንዲህ ያሻሽ ቀጥ ብሎ በምርጥ አቋም ላይ ሲሄድ አይ አርሰናል እኮ ችሎ አይደለም ሊጉ ደክሞ ነው ሲቲ ደክሞ ነው ምናምን። አሁን ደግሞ ነጥቡ ጠበብ ሲል አይ አርሰናል ዋንጫ ይበላም ሲቲ መጣልሽ ምናምን። ምን አገባ? ለምን ባናት እንዲህ እንዳትቆምም ለምን አትቆምም? አርሰናል በዚያ ዋንጫ ይበላው
እንዲ ባናት ለማናት ቆም ምንም ፕሬሸር ምናምን ይባል ነገር ምንድነው ፕሬሸር ጀመው ዛሬ አስገብቶ ብሬንትፎርድን እንዴ የዋንጫ ቲም መሆኑ ምን ጋር ነው ብሬንትፎርድ አስገብቶ እንዲ ልጥፍ አድርጎ ፈንደደረው ካሰጣት እንዴ ምኑ ጋር ነው እድሜ ልክ ስቋጥር ትኖራላታለህ አርሰናል ዋንጫ በዚህ ዓመት ይበላል እንዲ ቅጠል ጫስ ተላታል እንዴ በዚህና በዚህ ጭስ ይወጣል እንጂ አርሰናል ሻምፒዮን የሚሆነው አርሰናል ሻምፒዮን እንዲ ባናት ትቆማታለህ ድል ለአርሰናል ጀመው ዛሬ ግዴታ ነው ሻምፒዮን መሆን አለባችሁ በዚህ ለኛ ለአርሰናል ደጋፊዎች አንድ ምርጥ የሚባል ዜና ሃንድ ኦፍ አርሰናል አዝነብቧል ማለት ነው ኦዴጋርድ ሳካና ትሮዛርድ ዛሬ ብሬንፎርድን ከምንገጥመው ስኳድ ውስጥ እንደተካተቱ ታውቋል ማለት ነው እንኳን ደስ አላችሁ ፋሚሊዎች በደንብ ኮፒ ሊንክና ሼር ያረጋችሁ ቪዲዮቻችን እየወጡ አይደለም ይመቻችሁ እሺ አርሴ ቤተሰብ ዛሬ ከባድ የሆነ የሞት ሽረት ትግል ነው እናደርገው ትላንት ሲቲ ፈርስት ሃፍ 3-0 አድርጎ ሰከንድ ሃፍ ተጫዋቾቹ ሮቴት አድርጎ ትሬኒንግ ሰርቶ ሚስኮል አድርጎልናል ማለት ነው አሎ ብሎናል ማለት ነው እንደምንለው እናሳያለን በተለይ ፈርስት ሃፍ አንድ ጎል አግብተን ሰከንድ ሃፍ ምንደግም ከሆነ ክሊን ሺት ብንጠብቅም ባንጠብቅም ለውጥ የለውም ማሸነፍ ብቻ ትልቅ መልእክት ነው ለሲቲዎች ማለት ነው ተስፋ ሊቆርጡ ትንሽ ነው በቃ ዝም ብለው ብቻ እየፈተኑን ነው ይሄኛውን መልስ እንሰጥላቸው ከዛ ውልቭዝን ከደገሙናቸው ተስፋ ሊቆርጡ ጫፍ ላይ ማለት ነው አንድ ሩብ ጉዳይ ቀራቸዋል ማለት ተረዳኝ አይደለ እና ዛሬ እንደተለመደው ስትሪም ይደረጋል መድፈኛ ወደፊት ካይ ሃቨርስ ቢጎዳም ማየት ማልፈልገው ላይን አፕ ፍሮንት 3 ዮከሬዝ ማድዌኬ ማርቲኔሊ ትሮሳርድ ምናልባት ሊያልፈው ይችላል ወይ ተቀየረ የሚገባው እየተባለ ነው ጉዳት እኮ ዘንድሮ ጉዳት እኮ ከባድ ነው ስፐርስ ብቻ ነው ከኛ የበለጠ የተሰቃየው ገባለ ባንሰቃይም ራሱ ስኳድ ስላለ ነው እንጂ ማንዬ ማርቲኔሊ ዮከሬዝ እና ማድዌኬ ፈርስት ሃፍ አናገባም እንደዚህ ከሆነ ማድዌኬ ከገባ ማርቲኔሊ ከገባ መሃል ላይ ጄሱስ ቢሆን ይሻለኛል ምክንያቱም ዳይሬክት ናቸው ሶስቱም መሮጥ ነው የሚፈልጉት ሪያል ማድሪድ ሆነን ማለት እንኳን አይደለም በእነዚህ ኳሊቲ በእነ ኤምባፔ ኳሊቲ ራሱ ይሄ ነገር እኮ አይሰራ ስለዛ ግዴታ ትሮሳርድ መሆን አለበት ወይ ደግሞ ዮከሬዝ አርፎ ጄሱስ ሰከንድ ሃፍ ዮከሬዝን በተለይ ፈርስት ሃፍ ካገባ ሰከንድ ሃፍ ታገባና ዮከሬዝ እንደሚደግም የተረጋገጠ ነው ማለት አሁን ከፀጉሩ ጋር ነው የሚጮተው አብዛኛው ሰዓት ከፀጉሩ ሃቨርት ስለሌለ ማለት ሃቨርት የለም ግን መድፈኛው ነን we are the gunners ምን አለ በለን ነው ምን 6 እንመልሰውና ከዛ 9 አድርገን ላበላብ ነው ማድረግ ገባለ እኔ በአንኖን ነምበር ነው የሚደውልልህ ፈላው በአንኖን ነምበር ደውልልህ የአርሰናል ደጋፊዎች ዘንድሮ ይህንን ፕሪሚየር ሊግ ታይትል ካላሳካችሁና አሳልፋችሁ ዋንጫውን ለማንቸስተር ሲቲ ካስረከባችሁ ምንም አይነት ምክንያት አንፈልግ ምክንያት ለማቅረቡላ የማይመች ሁኔታ ነው አሁን የሆነው ምክንያቱም ብዙ ድሎች ስለነበራችሁ እጅግ በጣም ብዙ ዛሬ ብሬንትፎርድ የሚያከብድባችሁ ይመስለኛል ልክ ዩናይትድ አምስተኛውን ጨዋታ ሲጫወት ከዌስትሃም ጋር የነበረው ጨዋታ አይነት ምን ይመስለኛል ነገር ግን አርሰናል ይህንን ጨዋታ ማሸነፍ ከቻለ ምናልባት በድጋሚ ድሉን የማስፋት ቻንሱን የሚቀጥል ይመስለኛል ነገር ግን ይህን ጨዋታ ከተሸነፈና 3 ነጥቡን ሉዝ ካረገ እመኑኝ በ3 ነው ጋፓቸው የሚሆነው ከማንቸስተር ሲቲ ጋር ጨዋታ እንዳላቸው አትርሱ ገና 12 ጨዋታ ይቀራል ከሚከብድበት ይመስለኛል አርሰናል ኤኒዌይስ ከጨዋታው በኋላ ተመልሰን እንመጣለን ይቻማችሁ ይህንን ቪዲዮ ደግሞ ላይክ ሼር ሪፖስት ያደርጋችሁ ለሁሉም አድርሱት ፒስ ጋይስ የዚህን ጨዋታ ግምት አስቀምጡልኝ ብሬንትፎርድ ከአርሰናል የእንግሊዝ ፕሪሚየር ሊግ የዕለቱ ተጠባቂ ጨዋታ ስፔናዊ የስፖርት ጋዜጠኛ ጌለን ባላኬ ይህን ተናገረ አርሰናል ከዘመኑ ቀድሞ የተገኘ ቡድን ብሎታል መድፈኞቹ አጠቃላይ የጨዋታ ሂደትን በመቆጣጠር ተጋጣሚን ጫና ውስጥ የሚከቱበት መንገድ በዚህ ሰዓት ለሌሎች የአውሮፓ ክለቦች ማስተማሪያ ሊሆን የሚችል ብሎታል የአሰልጣኝ ፔፕ ጋርዲዮላን የጨዋታ ሂደት በመጠቀም ከዘመናዊ እግር ኳስ ጋር በማዋሃድ ጉልበትና ፍጥነትን በመጨመር ሚኬል አርቴታ የሰራው ቡድን የሚደነቅ መሆኑን ተናግሯል መድፈኞቹ ዛሬ በእንግሊዝ ፕሪሚየር ሊግ በዚህ የውድድር ዓመት ላይ ከተጠበቀው በላይ ጥሩ ብቃትን እያሳየ ከሚገኘው ብሬንትፎርድ ጋር ጨዋታቸውን ያከናውናሉ ብሬንትፎርድ በኬዝ አንድሬው እየተመራ በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ 7ኛ ስፍራ ላይ የተቀመጠ ሲሆን መድፈኞቹ በ56 ነጥብ አንደኛ ደረጃ ላይ ይገኛሉ ታዲያ ትላንትና ማንቸስተር ሲቲ ማሸነፉን ተከትሎ የሚኬል አርቴታው ቡድን በሁለቱ የዋንጫ ተፎካካሪ ቡድኖች መካከል ያለውን የነጥብ ልዩነት ወደ 6 ከፍ ለማድረግ ዛሬ መድፈኞቹ ይጫወታሉ
በምሽቱ ጨዋታ ላይ በአርሰናል በኩል ቡካዮ ሳካ እና ኦዴጋርድ ከጉዳት መልስ ሊሰለፉ እንደሚችል መረጃዎች እየወጡ ይገኛሉ። ስለ ምሽቱ ጨዋታ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ይህንን አካውንት ላይክ፣ ፎሎ ማድረጋችሁን እንዳትረሱ። ይመቻችሁ። ትቀልዳለህ እንዴ? ይኸውላ ሰው ዛሬ ማታ የሚቋጠርበት ስራ ፈቶ ብሬንትፎርድ እንዲያሸንፍ ነው። እንዲያስጠላ ራሷል እንዲያሸንፍ ማለት ነው። ዛሬ ከባድ ቋጠሮ ነው ያለብን። ሁላችሁም ተጠራችኋል። ሁሌ እንደምለው በቃ እድለኛ የሆነ ቡድን ነው አርሰናል። አይ ዶንት ቲንክ የሆነ ኬቪን ሻዳ የሚባለው የብሬንትፎርድ ስታር የሆነ ተጫዋች ማለት ይቻላል ቀይ አይቶ ስለነበረ ከቪላ እንደ አህያ ተራግጦ ዛሬ መግባት የሚችል አይመስለኝም። ባይገባም ግን በደንብ ነው የሚቆጠረው በብሬንትፎርድ ሜዳ። ኧረ እንደው ዛሬ ሳያገባ እንኳን በወጣ አርሰናል። ለማንኛውም እዛው 3 ነጥብ እንዳለ ነው መቆየት ያለበት። 4 ምናምን መሆን የለበትም። 6ማ አይታሰብም። ትልቅ ሆኖ አይደለም አንፈልግም።